እወዳታለሁ። በዝሙት ኃጢአት የምትፈተኑ ክርስቲያኖች የኝን ታላቅ ስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። ወሪያል የሰማይ ልብስጂ ዋሳይንህ ሰላም ውድ የተከበራችሁና የተወደዳችሁ የሚውቁ ቲዩብ ቤተሰቦቻችን እንደምን ቆያችሁ? እኔ ቸሩ መድኃኔዓለም የተመሰገነ ይሁን እጅጉ ደህና ነኝ። ዛሬ እኛን አስተማሪና መካሪ እንዲሁም ወቅታዊ ቪዲዮዎች ጋር እስከ መጨረሻ እንቆያለን። ይሄንን ቤተሰብ ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ለየለለትኛስ ለአምልኮ ለዝማሬ ሁሉ ለንጉስ ማርኳል የከንፈራችን ፍሬ ጠጠር መጣያ ጠፋ የለም መቆሚያ ቦታ በጽድቅ የሚያመልኩትን አብዝቷልና ጌታ እግዚአብሔርን ማለት እኔ ለምን እንደሆነ ያላቅም አገልጋይ መሆን መታደል ነው። ይሄንን ድባብ መቼ እናውቃለን? በጥምቀት ሰዓት የሆነ ክብረ በዓል የአደባባይ በዓላት ሲከበሩ በጣም ደስ ይላልና በእውነት እግዚአብሔር ሁላችንም በቤቱ ያፍናልን። አይ እየተዘፈነ ያለው ቤተክርስቲያን አይደል? ቪዲዮን እስኪ እስከ መጨረሻው እንይ። እግዚአብሔርን ከባድ ስህተት ነው። ለምን እንደሆነ ክርስቶስ በደሙ ላይ መሰረታት ቤተክርስቲያን በብዛት ወደ ሰሜን በኩል በልምድም ይሆን በምን በቃ ጋብቻ ጊዜ በሰርግ ሰዓት ላይ እንደፈለጉ ይዘፍናሉ። እዛ ላይ የሚገጽስ አካልም እንደሌለ ብቻ አይታወቅም። ክርስቶስ በደሙ የመሰረታት መላእክት የሚወጡባት የሚወርዱባት ቤተክርስቲያን ክብርት ንጽሕት ቅድስት ናት። ስለዚህ በዛ ቦታ ላይ ልዩ በዓለም ውስጥ ያለው ነገር ሁሉ እዛ ላይ አያስፈልግምና ይህ ከባድ ስህተት ነው። እግዚአብሔር በእውነት ይቅር ይበላል። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ይህንን የሚያውቁት ያውቃሉ። ማለት ቅዳሴ ሊገባ ሲል የሆነ ደቂቃዎች ሲቃል በቃ ካሉ ቀደም ብዬ ቤተክርስቲያን ልግባ ስንል በቃ እየሮጠን በሌሊትም በነገራችን ብዙ ጊዜ በእኔም ተከስቷል አውቃለሁ። እግዚአብሔርን ማለት ቀደም ብዬ ልግባና ከውጭ ከመሆን ውስጥ ገብቼ ላስቀድስ ወይም ለመቀደስም ይሁን ለማስቀደስም የሆነ ሰዓት ሳይታወቅ ሲሄድ በሩጫና ይሄንን ደግሞ መመረሽ ጥሩ አድርጎ ነው ያስተካክሉት። የልባችን ነው የተናገሩት። እግዚአብሔር በእውነት ሁላችንም ውስጥ ገብተን ለመቀደስ ያብቃን። በዝሙት ኃጢአት የምትፈተኑ ክርስቲያኖች የኝን ታላቅ አባት ታሪክ ከሰማችሁ በኋላ እንዴት ከዝሙት ኃጢአት ማምለጥ እንዳለባችሁ በደንብ ታውቃላችሁ፣ ትረዳላችሁ። በእኛ አባት ቃል ኪዳንም ከዝሙት ኃጢአት ትርቃላችሁ። እኛ አባትም አቡነ መርትያኖስ ይባላሉ። ታሪካቸው እጅግ የሚያስገርምና ጣፋጭ ነው። ሁላችሁም ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሌሎች እንዲዳረስ የበኩላችሁን ድርሻ እያደረጋችሁ በኮሜንት ደግሞ አባ መርትያኖስ በረከቶች ይደርብን እያላችሁ ዩቲዩብ ላይ በመሄድ ደግሞ ኢንሲር አክቲቭ የሚለውን የዩቲዩብ አካውንቴንም ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ወደ አባ መርትያኖስ ታሪክ እናልፋለን። ይህ ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ያጌጠ ነው። መንኩሶ ሐመረን ወደምትባል ገዳም ገብቶ በታላቅ ተጋድሎ እየተጋደለ 67 ዓመት ኖረ። ምግባረ ሃይማኖቱ ገድሉና ትሩፋቱ በቦታው ሁሉ በተሰማ ጊዜ እነሆ አንዲት በክፉ ስራዋ በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ቅድስናውን ሰማች። እርሷም መልኳ እጅግ ያማረ ነበረ። ጽድቁና ቅድስናውን በመናገር የሚያመሰግኑትን ሰዎች እንዲህ አለቻቸው፣ እናንተ አባ መርትያኖስ ጻድቅ ነው። አባ መርትያኖስ በእውነት የምናየው የምንሰማው ነገር ሁሉ ክፉ በሆነበት ጊዜ ላይ በብዛት ዝሙት ላይ የሚወድቁት ማለት ግብረ ስጋ ግንኙነት ማድረግ ብቻ አይደለም እኮ ማለት በብዙ አይነት በገቢረ ኃጢአት ላይ የሚወድቁት አሉ። ሁላችንም እኔ እናንተንም ቢሆን ምናየው ጥሩ አይደለም። እንሰማው በባህሌው በልባችን ምናስበው ስንት አይነት ማዕት አለ። ሁላችንም ከዛ ያውጣን። በደሙ አጌጠናል ርስቱን ወርሳለን በጽዮን ተራራ በእውነት ደስ አይሉም አባቶቻችን? እነዚህ አይነት አባቶቻችን እግዚአብሔር ለኛ ስለሰጠን በእውነት
ስሙ የተቀደሰ ይሁን። አሁን እዚህ ጋር እናንተ ማስተዋል ያለበት ነገር ምን እንደሆነ ያውቃል። መጀመሪያ አባታችን ጋር ከሄዱ በኋላ ያ ጥቁሩ የለበሰው አባ ምን አደረጉ? አይ ከኔ ታላቅ አባ አሉ። ወደዛ ሄዱ ይሳለሙ አለ። ከዛ ወደ ኋላ ትትናችሁን ተመልከቱ እግዚአብሔርን። በነገራችን እኛ በህይወታችን ላይ ሰይጣን ይጾማል፣ እኛን እንጾማለን። ሰይጣን ከጾመ በኋላ ምግብ አይበላም፣ እኛ እንበላለን። ሰይጣን ይጸልያል፣ እኛን እንጸልያለን። ግን ሰይጣን ማሸነፊያ መንገዳችን አንዱ ምንድነው? ትትና። ለሳጥናኤል ትትና የለውምና በትትና ይወርቃል፣ ይሸነፋልና እኛ አባት መስቀሉን የያዙ ናቸው። ግን እኔ ታናሽ ነኝ ወደዛ አባ ጋር ሄዱና ይሳለሙ ብሎ ወደዛ ይልካሉ፣ ይሳለሙ። እስኪ ቪዲዮ ጨርሰን ነው በእውነት የአባቶቻችን በረከት በዚህ የምንሰማው የምናየው ነገር ሁሉ ክፉ በሆነበት ዘመን ላይ በእነሱ ጸሎት ነው የምንኖረውና የአባቶቻችን በረከት በሁላችን ላይ ያሳድርብን። ያንተ ታለንት ምንድን ነው? ድምጽ። ስለዚህ ድምጻዊ ለመሆን ጉጉት አለህ ማለት ነው። የትኛውን ድምጻዊ በጣም ታደንቃለህ? እሱ ባለው ይታየው። የምትጋብዘን ነገር ካለ ሙዚቃ አለ እኮ ታለንት የምትለው ሙዚቃ አለ። ከዛ ማንን ታደንቃለህ? እሱ ባለው። ከዛ ወዴት ገባ? መዝግሮ ገባ። እኔ አንተ ቤት ነው አንተ ፊት የሚቆም ሰው አይደለም። እያንዳንዳችን ለኃጢአታችን እንደ ሲኖትራክ የክላክሲካል ድምጽ ቢሆን ሽታ ብኖር ከሰው ጋር በእውነት እንገናኛለን። በከመምራት ይቀዋቁ በከማበሳለን ምንም በመረቱ በይቅርታው ብዛት እንደ ኃጢአታችን እንደ በደላችን ሳይሆን በመረቱ በቸርነቱ ብዛት እግዚአብሔር ሸፍኖ ነው እንጂ ስንት ጉዳችን ተሸክመን ስንት ጉድ ባይናችን እናያለን፣ ስንት ጉድ በጆሮአችን እንሰማለን፣ ስንት ጉድ በእግራችን ተራምደን ሄደን ስንት ጉድ በእጃችን እንሰራለን። እና እግዚአብሔር በምህረቱ ብዛት በእውነት አቅፎ እስከዛሬ ስላደረሰን ስሙ የተመሰገነ ይሁን። ወላሂ ማርያምን እወዳታለሁ። አዝቢላሽ ታርጂ እዛ ጋር ካሜራ አለ። ጥያቄ ነበር ደብርሻ ችግር የለም። እሺ እኔ እናት አንድ ጥያቄ አለኝ። ከመለስሽልኝ 2000 ብር እሸልምሻለሁ። ወላሂ በልሽልኛል? አዎ እሸልምሻለሁ። እርግጠኛ ነኝ። እሺ ጥያቄው ምን መሰለሽ? ለኔም ለፋሚሊዎችን አንድ እውነት የሆነ ነገር ንገሪ። እውነት የሆነ ወላሂ ማርያምን እወዳታለሁ። ምን ማለቴ ማርያምን እወዳታለሁ። አሁን አንቺ ማርያም ወደርሽ ያልወደርሽ እሱ ምንም አዲስ ነገር አይደለም ማለት እኮ ለሁሉም ለዓለም ቤዛ ሆና አይደል? ውዳሴ ማርያም ሐሙስ ላይ ሁለተኛው ቀን ላይ ሔዋን እንጨት በልታ ባደረገችው መስ በባሪያችን ላይ ያደረው የቀድሞ እርግማን በእርሷ ላይ ይጣፋልን። እመቤታችን ቅድስት ድንግል ማርያም ስለ ሁላችን መመኪያ ናት። ስለ ሔዋን ዕድን ገነት ተዘጋ፣ ስለ እመቤታችን ተከፈተልን። ለሁላችን በዓለም ላይ ያሉ ሁሉ ሰው ምን አደረ? ቤዛ ሆና ክርስቶስን ዙፋና ሆና በጠባብ ደረት በአጭር ቁመት ወላ የወለደች በእውነት እመቤታችን ስሟ ከፍ ከፍ ይበል። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼ። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ በነገራችን ላይ ጌታችን ኢየሱስ ክርስቶስ ቅዱስ ስጋውና ደሙን ማንም ዲያቆናት፣ ቀሳውስት፣ መነኮሳት፣ ባይታዊ፣ ጳጳስ፣ ኤጲስቆጶስ በግቶ አይደለም እኮ በስጋም በነፍስም ንጽሕት ቅድስት ያለው ኃጢአት የሌለባት ማን ብቻ? እመቤታችን ቅድስት ድንግል ነው። ከሰዎች ወገን መካከል እመቤታችን ብቻ ነው። ማንም እኔ አሁን ከወሰርኩ በኋላ ዳግም ኃጢአት ላይ እወድቃለሁ አልወስድም አልቀርብም እያሉ ብዙዎች ይሸሻሉ። ስለዚህ ዳዊት ምን ይላል? በወድቅም እነሳለሁ ይላል። እኛ ግን ምን ይላል? ብነሳም እንወርቃለን ብለን እንሸሻለን። እና በእውነት በምህረቱ በቸርነቱ ብዛት ሁላችንም እንቀበላለን እንጂ ጳጳሱም ኤጲስቆጶስም ቀሳውስቱም ዲያቆናቱም ዘማሪውም ማንም ለስጋው ወደሙ በቅቶ እሱ ቅዱስ ንጹህ ሆኗል ለሱ በቅቷል ተብሎ የሚወስድ የለም በምህረቱ ብዛት። እና በእውነት ሁላችንም ለስጋው ወደሙ እንቅረብ እና የህይወቱን የዘላለም ምግቡን መጠጡን እንጠጣ። እግዚአብሔር ለስጋው ወደሙ ሁላችንም ያብቃን። ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ።
ባህታውያን ብትሆኑ አትሆኑ። ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃደን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ቁረቡ፣ ስጋውን ደሙን ተቀበሉ። እና የእመቤታችን ፍቅር ያደረበት ያው በውጭ ቆሎት በፊት ቆሎ ተማሪ ሊሆን ይችላል። በውጭም ሳይመች ዝም ብሎ የሚኖር ሰው ይመስላል፣ ግን ተምሯል። እና እግዚአብሔር በሁሉም ይገለጣል። በነገራችን እግዚአብሔር በካይናት ይገለጣል፣ እግዚአብሔር በየነብጤዎች ይገለጣል፣ እግዚአብሔር በመስዋዕቱ ይገለጣል። እና ይሄ አሁን የነብጤ ከሚባሉት አንዱ ነው። ግን እንዴት እንደሚያመሰግን ናያ እነታችን ቅድስት ማርያም በረከት በሁላችን ላይ ይደርብን። የናፍቃል በብዙ የናፍቃል በብዙ ሊታዘዝ ሊገዛል አሉ። በእውነት ማለት በአንዳንድ ቤት ላይ አሉ ስለ ልጆቹ ስለ ሀገሩ ስለ ታሙት ከራሳቸውም በል እኛ አባት አሁን በመኪና ውስጥ ናቸው እና በቃ ወደ እግዚአብሔር ቅረቡና ይቀርባቸዋል። አባቶች እንዳስተማሩ አሁን ጸሎት ከሚቋረጥ ለስጋችን ስንት ይብለን ቁርስ እንበላለን፣ ምሳ እንበላለን፣ እራት እንበላለን። አባ ሳብሮስ የተባለ አባት ምን አለ? አንድ ሰው ከመኝታ ሲነሳና ደሞ ወደ ቀኑን ከዋለ በኋላ ሲተኛ እግዚአብሔርን ካላመሰገነ ያ ሰው በሰይጣን ወይም በሳጥናኤል ወገን ይቆጠራል። ከዛማ እግዚአብሔር ይሰውነን። ስለዚህ ቢያንስ ከመኝታችን ስንነሳ እንጸልይ። ቢያንስ አባታችን እንበል፣ ውዳሴ ማርያም፣ ዳዊት የሆነ ቅዱሳን እንኳን ማንችል ከሆነ አባታችን አቤቱ በሰላም ያሳደር ብለን እንጸልይ። ከዋልን በኋላ በሰላም አሳደረን ብለን እንጸልይ እና እግዚአብሔር ሁላችንም ያግዛን። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ። በነገራችን እግዚአብሔር በሆይ ሆይታ አይደለም፣ ዘፈን አይደለም፣ ጭፈራ አይደለም፣ መዝሙር ቤተ መቅደስ የማንም መጫወቻ የስጋው በቃ ደስ እስከ ማለት አይደለም። በተመስጦ ቀስ ብለን መላእክት የሚያመሰግኑትን ምስጋና ወደፊት እኮ ከነ መላእክት ከቅዱስ ሚካኤል ገብርኤል ጋር ጎን ለጎን ቆመን ለማመስገን ይሄ እኮ የልምምዳችን ቦታ ነው እና አንዳንድ እንደ ስጋዊ ከጭፈራ ማሳልፈው ምስጋና አድርጎ የሚያመሰግኑት አሉና ሃይ ኤማ ኤአይ ያላደረገው ጉድ የለም። ለብዙዎቻችን የሆነ ነገር ሲያደርጉ እንትና እሷ እንደዚህ ሆነች እኮ ያሉ እናቶቻችን በጣም ሲጀምር እኔ ማስረዳት አልችልም። እንደዚህ ያለ ነገር እናቴ ካየች እግዚአብሔር እኔ በቃ አይረዱም። የሆነ ጊዜ አንድ በቃ የሚያስፈራ ነገር አይታ እንዴ ኖ ኤአይ ነው በኢኖቬሽን የተሰራ ነው እና ይከብዳል። እናንተቻችን እናንተ እስኪ እንዴት ናችሁ? በእናንተ ቤተሰብ ኮሜንት ላይ አሳውቁ። ያዩት ያለው ቤተክርስቲያን ነው። የየትኛውም ሆነ ድግስ ክብረ በዓል ሰርግ ሊኖር ይችላል። ክርስቶስ በደሙ መሰረታት ቤተክርስቲያን ላይ እንደዚህ ጭፈራ ማካሄድ ቅዱሳን ድምጽ አራዊቱን ግርማ ሌሊቱን ቆዳቸው እስከሚገፋ ስቅለ ክርስቶስ ቤተክርስቲያን በቃ ራሳቸውን ያሳልፉበት ቤተክርስቲያን እኮ ነው። እንዴት እንደዚህ ወደ ሰማን በኩል በብዛት እንደዚህ እስኪ እንደዚህ አይነት ነገር እስኪ አዲስ ይሆነኛል። በሰማን በኩል እንዴት በቃ ተፈቅደው ካይናት ይፈቅዳሉ። አለቃው ምኑ ተፈቅደው ነው እንደዚህ የሚደረገው? እስኪ ኮሜንት ላይ ያሳውቁ። እነሱ ኢየሱስ ጌታ ነው አሉ፣ እኛ ተሽከርነዋል። እኛ የሥላሴ ባሪያ ነን አሉ። እኛ የማርያም
እኛ መቼ ከኛ ቤት በላይ የት ይከበራል? የት ይወደሳል? የት ይቀደሳል? የት ይሰለሳል? ገና ቤተ መቅደሳችን ከሩቅ ስናይ ቀራንዮ ላይ የተሰቀለ መስቀል አባቶቻችን ጥምጥም ያደረጉት እሾህ አክሊል ነው፣ የጨበጡት መስቀል ነው። ገና ምግቡን ምኑን ስንጀምር በስመ አብ በስመ ወልድ በስመ መንፈስ ቅዱስ ነው። መግቢያችን መውጫችን ጉልላታችን መሰረታችን ክርስቶስ ኢየሱስ የሆነበት ቤተክርስቲያን ላይ ኢየሱስ ተቀበሉ። ትንሽ አያሸማቅቅም እና ክርስቶስ ለኛ ሁሉም ነገር ነው። እስከ መጨረሻው ቪዲዮን ስላያችሁ በጣም አመሰግናችኋለሁ። ልክ እንደዚሁ በቀጣይ ቪዲዮ ላይ እንገናኛለን። ሰብስክራይብ ላይክ ያላደርጋችሁ ሰብስክራይብ በማድረግ ላይክ በማድረግ በቀጣይ ቪዲዮ እንገናኛለን። ቸር ያቆየን። ብርቱን ያስነሳል ከትውልዱ መሃል